መጀመሪያው ሰኞ ሁለት ተግባራት አከናውኗል መድኃኒታችን ኢየሱስ ክርስቶስ። አንደኛ ዕፀ በለስን ረግሟል። እንግዲህ ጌታችን ኢየሱስ ክርስቶስ አልፎ በሚሄድ ሰዓት በለሷ ዓለምልማ አያትና ፍሬ ያገኝባት ዘንድ ፈለገ። ፍሬ ያገኝበት ዘንድ ፈልጎ ሲሄድ ግን ቅጠል ብቻ እንጂ ፍሬ አላገኘባትም። ፍሬ ስላላገኘባት ከዚህ በኋላ ካንቺ ፍሬ አይሁን ብሎ ረገማት እና በአንጻረ በለስ ረገማ ለኃጢአት፣ በበለስ አንጻር ኃጢአትን ረገማት። እንግዲህ አዳም በዕፀ በለስ ምክንያት ከፈጣሪው ተጣልቶ ከገነት ወጥቶ ከልጅነት ተለይቶ ነበርና አሁን እችን በለስ ፍሬ አይሆንብሽ ማለት ከዚህ በኋላ ኃጢአት በሰው ሕይወት አይኑር ብሎ ረገማት ማለት ነው። እና አንደኛው ይህ ዕፀ በለስን የረገመበት ቀን ስለሆነ ይህ ይታሰባል ማለት ነው። ሁለተኛው ቤተ መቅደሱን አጽድቷል። ቤተ መቅደሱ መሸጫ መለወጫ የገበያ ቦታ አድርገውት ነበርና ቤቴሰ ቤተ ጸሎት ይሰመይ አንተ ሙሰረሰይክም ወባአተሰረቅ ወፈያት ቤቴ የጸሎት ቤት ይባላል። እናንተ ግን የሌባ የወንበዴ የቅማኛ መሸጫ መለወጫ ቤት አድርጋችሁት፣ መሸጫ መለወጫ አድርጋችሁት። ገበያ የሚመጣው ሁሉ የተሰረቀ የተቀማ ሊሆን ስለሚችል ገበያ የሚመጣው ሰው የደከመበትን ብቻ ይዞ ላይመጣ ይችላል። የተሰረቀም የተቀማም ይዞ ሊመጣ ስለሚችል እናንተ መቀሚያ መሸቀጫ አድርጋችሁት ብሎ ቤተ መቅደሱን አጽድቷል። ስለዚህ ሰኞ ዕፀ በለስ የተረገመችበት ቤተ መቅደስ የጸዳበት ቀን ይታሰባል ማለት ነው።